አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም መጋቢት 16 ቀን የሚጸለይ የሚነበብ የቅድስት ኪዳነ ምሕረት ድርሳኔ ነው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይኑር አሜን። ጌታ በመስቀል ተሰቅሎ ሳለ እመቤታችን ከመስቀሉ እግር ቆማ ስለ እርሱ ያለቀሰችውን ልቅሶ አይቶ የሰጣትን የቃል ኪዳን መጽሐፍ ማንበብ እንጀምራለን። ስለ ልጇ መስቀልና ወደ መቃብር መውረድ ስላለቀሰችው ለቅሶ ስለ ክብሯ የብንሳው ሀገር ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳኔ ነው። ወዳጆቼ ሆይ የአባቶች አለቃ የያዕቆብ ለቅሶ ዛሬ ታደሰ። በድንግልና ጸንሳ በድንግልና ለወለደችው ተወዳጅ ልጇ ድንግል ማርያም ለምን አታለቅስም? መከራ ስለተቀበለችበት ድንግል ማርያም ለምን አታለቅስም? የድንግልና ጡቷን ስላጠባችው ድንግል ማርያም ለምን አታለቅስም? በቤተልሔም በበረት ስለወለደችው ልጇ ድንግል ማርያም ለምን አታለቅስም? በማኅፀኗ 9 ወር ከ5 ቀን ለተሸከመችው ተወዳጅ ልጇ ድንግል ማርያም ለምን አታለቅስም? ከሀገር ወደ ሀገር አዝላ ስለተሰደደችው ልጇ ድንግል ማርያም ለምን አታለቅስም? ከቶ መቃብራቸውን ላላየችው ልጆቿ ራሔል የምታለቅስ ከሆነ በአንድ ልጇ መቃብር ደጃፍ ላይ ድንግል ማርያም ለምን አታለቅስም? የባለ መልካም ጽሕሙ ሽማግሌ ያዕቆብ ለቅሶ በብለተናይቱ ድንግል ዘንድ ዛሬ ታደሰ። ወንድሞቹ ባሰሩት ጊዜ ያዕቆብ ወደ ዮሴፍ አልተመለከተም። ድንግል ግን ልጇን በእንጨት መስቀል ላይ ተቸንክሮ አየችው። ዮሴፍ በሰፊ ጉድጓድ ውስጥ ሳለ ያዕቆብ በላዩ ያለቅስ ዘንድ ወደ ዮሴፍ አላየም። ድንግል ግን በአይሁድ ጉባኤ መካከል ተሰቅሎ ልጇን አየችው። ዮሴፍን ወንድሞቹ ልብሱን ገፈው ሲያራቁቱት ያዕቆብ አላየም። ድንግል ግን በጎ ምክር በሌላቸው በአይሁድ መካከል ልብሱን ተገፎ ራቁቱን ሆኖ አየችው። ወንድሞቹ ዮሴፍን በ20 ብር ሲሸጡት ያዕቆብ አላየም። ድንግል ግን ይሁዳ ልጇን በ30 ብር ሲሸጠው አየችው። አራዊት ባልቀደዱት ልብስና በሌላ ደም ላይ ያዕቆብ አለቀሰ። አምላካዊ ደም ግን በድንግል ማርያም ስለ እርሱ በላዩ የምታለቅስበት በቀራንዮ ዓለት ላይ የፈሰሰው ነው። ድንግል ግን ዛሬ ያየችው ለልጇ ያለበሱትን ሌላ ልብስ ነበር። የራሱን ልብስ ግን እርሱ በራሳቸው ተከፋፈሉት። የዮሴፍ ወንድሞቹ ወንድማቸው ዮሴፍን በሸጡት ጊዜ አለቀሱ፣ ተጸጸቱ። የእስራኤል ልጆች ግን ጌታቸውን በሸጡት ጊዜ አላለቀሱም፣ አልተጸጸቱም። የያዕቆብ ልጆች ወንድማቸው በነገሰ ጊዜ ተደሰቱ። አይሁድ ግን ጌታቸው ከሙታን ተለይቶ በተነሳ ጊዜ ደስ አላላቸውም። ድንግል ሆይ በእውነት በልጅሽ መቃብር ላይ ለቅሶሽ ጣዕም ያለው አሳዛኝ ነበር። ማርያም ሆይ ለምን ተቀምጠሻል? ምን ታደርጊያለሽ? ብለው የልጅሽን መስቀሉን በነገሩሽ ጊዜ በመላእክት መካከል ቃልሽ ያማረ ነበር። እነሆ ልጅሽን በመኮንኑ ፊት አቁመውታል። የአይሁድ ሊቃነ ካህናትም ያሰቃዩታል፣ ያቃልሉታል። ማርያም ሆይ ምን ታደርጊያለሽ? እነሆ ልጅሽ በፍርድ አደባባይ መካከል ልብሱን ገፈው እያራቆቱት ነው። የኢያቄም ልጅ ማርያም ሆይ ለምን ተቀምጠሻል? ምንስ ታደርጊያለሽ? እነሆ በኢየሩሳሌም ሜዳ የሚሰቀልበትን ግንድ ብቻውን ተሸክሟል። አንድስ እንኳን ወደ እርሱ የሚቀርብ የለም። የሐና እርግብ ሆይ ለምን ተቀመጥሽ? የምትሰሪውስ ምንድን ነው? እነሆ ልጅሽን ሰቅለው በቀራንዮ ቦታ ቆሟል። የዳዊት ዘር ሆይ ልጅሽን በመስቀል ላይ ለምን ከፍ ከፍ አደረጉት? እመቤቴ ድንግል ማርያም ሆይ በዮሐንስ ቤት ዛሬ ለቅሶሽ በእውነት ጣዕም ያለው ነበረ። እንዲህ ስትይ ወዮ ለዚህ መራራ ወሬ ነጋሪ ለኢዮብና እስራኤል ለተባለ ያዕቆብ ካስረዷቸው መርዶ የመረረ ነው። ዛሬ ወደ እኔ ለሚመጣ ለዚህ ክፉ ወሬ ወዮ። ልጄ ሆይ አገሩን ባቃጠሉ ጊዜ ለሎጥ ካረዱት መርዶ ያስጨንቃል። በእኔ ላይ ለደረሰው ለዚህ አስጨናቂ ነገር ወዮ። ልጄ ሆይ ስለ ኃያላነ እስራኤል ሞት ለዳዊት ካረዱት መርዶ ይበልጣል። በዚህ ክፉ ወሬ ወደ እኔ ለመጣው ለዚህ ወሬ ነጋሪ ወዮ። ልጄ ሆይ እነሆ ስታረጋጋኝ 30 ዓመት ይሆናል። ልገስጽህም አልተቻለኝም። ዛሬ ወደ እኔ ወሬ እስከመጣ ድረስ ወጥተህ እስከምትገባ አንዲት ሰከንድስ እንኳን አላመንኩህም።
ልጄ ሆይ ለሐዘኔ ምስክር ሰሎሜ ናት። እኔ ዳኛውን አየው ዘንድ ከቤቴ አልወጣሁም፣ በፈራጁም ፊት አልቆምኩም። ሌባውን ራሱን ሲቆርጡት ሽፍታውንም ይገሉት ዘንድ ሲፈርዱት አላየውም። ከቶ ቀራንዮን አላየውም፣ የጎልጎታ ቦታንም አላወቅኩም። ሁልጊዜ በሚጣሉበት ቦታ አልቆምኩም። ልጄ ሆይ ክፉ የሆነ ፍርድም አላየውም፣ በፍርድ አደባባይ ከቶ ለዘላለም አልቆምኩም። ልጄ ሆይ ያደረጉብህን ግፍ አላወቅኩም፣ እኔ በዮሐንስ ቤት ነበርኩኝ። ወዳጄ ሆይ በሊቀ ካህናቱ በሐና ግቢ የተቀበልከው ግፍ ወሬው መራራ ነው። ልጄ ወዳጄ ሆይ ዛሬ በእኔ ላይ ነጻነቴን አስወገድክ። ስለ ልደት በናዝሬት መልካም የምሥራች ነገሩኝ። ዛሬ ግን በኢየሩሳሌም ይች ክፉ መርዶ አረዱኝ። በዮሴፍ ቤት መልካም ዜና ደረሰኝ፣ በዮሐንስ ቤት ግን የሞት ዜና መጣብኝ። ልጄ ወዳጄ ሆይ እኔ በልቤ ደስ እያለኝ ተቀምጬ ነበር። በየዕለቱ ፋሲካ ደርሷል፣ በዓሉን እናክብር ዘንድ ወደ አገራችን እንመላለሳለን እያልኩ ነበር። የዚህ አይነት ፋሲካ ደረሰኝ። ልጄ ወዳጄ ሆይ በእንባና በሐዘን በዓሌ ወደ ለቅሶ ተመለሰ፣ ፋሲካዬም ወደ ልብ ሐዘን። ድንግልንም ልጇን ስላየችው ፍጹም ሐዘንና ለቅሶ አገኛት። በዮሐንስ ቤትም ሳለች እንደገና ወደ ለቅሷ ተመልሳ ዮሐንስ ሆይ ወደ ቀራንዮ ትመራኝ ዘንድ እማጸንሃለሁ አለችው። ዮሐንስ ሆይ ከኔ ጋር ወደ ጎልጎታ ትሄድ ዘንድ እማጸንሃለሁ። ሌባን ሲሰቅሉት ወንበዴን ቸብቸቦን ሲቆርጡ አላየውም። እንደ ወንበዴ ልጄንም ወዳጄም በውስጡ የሰቀሉበትን ቦታ አይ ዘንድ ሀገሬን ክብሬን ትቼ በሀገሬ ሄዳለሁ፣ በእግሬ ሄዳለሁ። ልጄ ሆይ ከወንድሞች አንድ እንኳን አብሮህ የቆመ የለም፣ ወይም ስለ አንተ አንዲት ቃል የሚናገር የለም። ልጄ ሆይ በልጇ ላይ የእናት ሐዘን ሌላ ነው፣ ወዳጅም ስለ ወዳጁ የሚያዝነው ሌላ ነው። እናትም በተወዳጅ ልጇ ከልብ የምታዝነው ሐዘን ልዩ ነው። ወዳጅም ለወዳጁ ልዩ ሐዘን አዝኖ ያለቅሳል። ሐዘኔም በኢየሩሳሌም ካሉ ሰዎች ሁሉ ሐዘን ይጸናል። ልጄ ወዳጄ ሆይ ልቅሶዬ ከኔ ዘንድ ከተሰበሰቡ ሰዎች ሁሉ ልቅሶ ይበልጣል። ዮሐንስም ከልቅሷ ከሐዘን መጽናናት እንደማትችል እርሱ ሊያረጋጋት እንደማይችል ባየ ጊዜ እርሷም ካላየሁት መጽናናት አልችልም እያለችው ስለሆነ ዮሐንስም እኔ ከአንቺ ጋር ወደ ቀራንዮ ሄዳለሁ፣ ታየው ዘንድ ተነሽ እንሂድ አላት። ድንግልም ከዮሐንስ ቤት ወጥታ በኢየሩሳሌም ሜዳዎች ውስጥ በእግሯ ተጓዘች። ድንግልንም ፈጥና ስትራመድ የሚያዩዋት ሰዎች እንዲህ የምታለቅስ ይህች ማን ናት? እሱ አሉ። እርስ በርሳቸው የሚነጋገሩ ነበር። ሌሎችም ከገበያ የምትሻውን ስትገዛ ከቶ ይችን አላየናትም አሉ። ሌሎችም እርስ በርሳቸው ይች እንግዳ ናት፣ በአገር ውስጥ ያለ ማስተዋል ትሄዳለች ይሉ ነበረ። የጌታ የኢየሱስ ደቀ መዝሙር እንደሆነ የዮሐንስን የሚያውቁት እንጃ፣ ይች እናቱ ትሆናለች፣ በመስቀል ላይ ተሰቅሎ ታየ ዘንድ ትሮጣለች ይሉ ነበረ። ሌሎችም ይቺ የዮሴፍ ሚስት ትሆናለች፣ ስለ ልጇ ወሬ ነግረዋት ይሆናል ይሉ ነበር። ሌሎችም መልኳ ደም ግባቷ እንዴት ያምራል ይሉ ነበር። ሌሎችም በዚች አገር ከቶ እንደዚች ያለች አላየንም፣ መልካም የልጇን መልክ ይመስላል ይሉ ነበር። በገበያ ውስጥ ያሉ ሰዎች ስለ እርሷ ይነጋገሩ ነበር። ነገሩም በገበያ ሁሉ ተሰማ። ሰሎሜም በኋላዋ ትከተላት ነበር። ሌሎችም ሴቶች ራሳቸውን ተከናንበው ይከተሏት ነበር። በልብ ከማዘን በቀር ምን ቀኝም ወደ ግራም መለስ ቀለስም አትልም ነበረ። ወደ ጎልጎታም በደረሰች ጊዜ ሰው ተጨናንቆ ተሰብስቦ አየችው። በእንጨት መስቀል ላይ የተሰቀለውን ያዩት ዘንድ የተሰበሰቡትን ብዙ ሕዝብና አሕዛብ ሰራዊትንና የተጨናነቀውን ሰው አየች። በዚህ ልዩ በሆነው ወር ስለ በጋ ፋሲካው በአካረማይስጥ ከባወርቅ ከሞዓብ ከኮበር ከእስማኤል ልጆች አገር ሁሉና ከአውራጃው ሁሉ ወደ ኢየሩሳሌም የተሰበሰቡ ብዙዎች ነበሩ። ሕዝብ ሁሉ ስላዩት አስደናቂ የሆነ ታላቅ ታምር ተጨናንቀው እርስ በርሳቸው እነሆ በዚህ ሰው ላይ ክፉ ምክራቸውን በግፍ ፈጸሙ ይሉ ነበር። ሌሎችም እነሆ ብዙ ዘመናት የዚህ ሰው ሞት ሲፈልጉ የነበሩ ናቸው ይሉ ነበር። ሌሎችም እነሆ ዛሬ
ኃያልና ጽኑ ብርቱ ሰው ገደሉ ይሉ ነበር። ሌሎችም በዚች አገር እውነተኛ ፍርድ ቢኖር ይህንን ባልገደሉት ነበር ይሉ ነበር። ዳግመኛም እንደገና ሌሎች በአይሁድ ሁሉ ላይ ያነግሰው ዘንድ ስለ እርሱ ንጉሥ መልእክት የጻፈለት ይህ አይደለምን ይሉ ነበር። ስለዚህ ንጉሥ ሄሮድስ ይገሉት ዘንድ አዘዘ አሉ። ሌሎችም ስለ እርሱ ሳይሞት የወንድሙን ሚስት ነጥቆ ጎስቋላ ያደረገው ይህ ነው እያሉ ሄሮድስን ረገሙት። ዳግመኛም እነሆ ያለ ፍርዴን ገድለው አሉ። ድንግልም ስለ ጽኑ መከራዋ፣ ስለ ልቅሷ፣ ስለ ብዙ እንባዋ አንገቷን ወደ ምድር ደፍታ ነበር። ከተሰበሰቡትም የአይሁድ ብዛት የተነሳ ታላቅ መጨናነቅ ነበርና የምትወደው ልጇን ማየት አልቻለችም። ዮሐንስንም አየው ዘንድ ልጄ ወዳጄ ወደ የት ነው? የተጨናነቀው ታላቅ ጉባኤ እንዳላየው ከልክሎኛል አለችው። ዮሐንስም በመስቀል ላይ ታየው ዘንድ ከምዕራብ እስከ ምስራቅ ባለው ጉባኤ ላይ ዓይኖችሽን ቀና አድርጊ አላት። ዓይኖቿንም ቀና አድርጋ አየችው። ደርሳም በቀኙ እስከ ቆመች ድረስ በጉባኤ ውስጥ መሄድን አላቋረጠችም። እሱም በመስቀል ላይ ሆኖ ታየው ነበረ። ቸሩ ፈጣሪያችን የእናቱን ትሕትና አይቶ ዓይኖቹን ወደ ዮሐንስ አንተ ሰው ይህች እናት ናት አለው። እናቱንም አንቺ ልጅሽ ነው አላት። ዮሐንስም ወደ ቤት ይወስዳት ዘንድ እጇን ደግፎ ያዛት። ድንግልም ዮሐንስ ወይ በልጄ ላይ አለቅስ ዘንድ ተወኝ አለችው። እርሱ ያለ እህት ያለ ወንድም ብቸኛ ነው፣ ከእርሱ ፈጥና ትለየኛል ብላ ተናገረች። ዮሐንስ ሆይ እርሱስ ናዝራዊ አባት የለውም። ልጄ ሆይ ይህ በራስ ላይ ያለው የሾህ ዘውድ መከራውን እንዳንተ እታገሰው ዘንድ በራሴ ላይ ቢሆን በወደድኩ ነበር። በወንበዴ ሁሉ ላይ የስቅላት ፍርድ የሚገባ ከሆነ ይሁዳ ሆይ ለምን አልተሰቀልክም? አንተ ሌባ ነበርክና ከመሞታቸው በፊት ሽፍቶችን የሚያራቁታቸው ከሆነ ይሁዳ ሆይ ለምን አላራቁትም? በሙዳየ ምጽዋት የገባውን የምሰርቅ ሌባ ነበርክና ዮሐንስ ሆይ ዛሬ በዚህ ጉባኤ መካከል ጉስቁልናዬን ተመልከት። በመከራው መድከሜንና የልቤን ሐዘን ተመልክተ ፊቱን አይቼ ደሰት ዘንድ ተወኝ። ዮሐንስ ሆይ የድሃ አደግ ማደሪያ በሆነ የዚህ ተራራ ያለ ዛሬ አላየውምና በእርሱ ላይ አለቅስ ዘንድ ተወኝ። በመከራዬ ጊዜ የኢዮብ መኝታው ነበርና መከራዬ ከመከራው ይበልጣል። ይህችም ቦታ የድሆች ሁሉ መጠጊያ ናት። እርሷም ጠግብ ዘንድ ተወኝ። እኔ እናት አባት ወይም ከሰው ወገን የለኝምና። በልጇ መስቀል ቀኝ ቆማ ሳለች ድንግል ሐዘን ጸንቶባት ነበር። ከብቻው ለቅሶ በቀርም ልቧ በሐዘን እጅግ ስለተነካ ያንን ታላቅ ጉባኤ መለስ ብላ አታይም ነበር። እንዲህም ሆነ ከዚያ ቆመው የነበሩ ሴቶች የኩዛ ሚስት ዮሐና፣ መግደላዊት ማርያም፣ ሰሎሜ እመቤታችን ድንግልን ስትወድቅ አቅፈው ያነሷት ነበር። በእነዚህ ንጹሐን በሆኑ ሴቶች መካከል ልቅሶዋ ልብ የሚነካ አሳዛኝ እንጉርጉሮ ያለው ነበር። ስለ ልቅሶዋም ጣም ያለቀሱ ነበሩ። ከአይሁድ ሴቶች የሆኑ ሌሎች ግን ስታለቅስ ልቅሷን የሰሙ እንዲህ አሉ። የተገዳደሯት ከወለደሽው ከሁለት ዓመቱ በአንቺ ምክንያት ክንዳችን ልጆችን የማቀፍ ተለይቶ ነበርና በቀላችን ዛሬ ባንቺና በልጅሽ ላይ መጣ። ከሄሮድስ ጋር የነበሩ አይሁድም ታላላቆች የሚገለው ዘንድ የሄሮድስን ልብ ያስጨክኑ ነበር። እነርሱም በጲላጦስ ጌታ ኢየሱስን እንደሚወደው ለሄሮድስም አመላክተው ነበርና ከአይሁድ ብዙዎችን ልንሰቅለው ብንሄድ አሕዛብ ይነሱብናል፣ ለጲላጦስ ምክር ከአንደበታችን ነጥቀው ይወስዱታል። አሁንም እንሰቅለው ዘንድ ትእዛዝህንና ኃይልህን ላክ አሉ። አይሁድም ስልጣኑንና ጭፍሮችን ከነሳቸው ጋር ይልክ ዘንድ ብዙ እጅ መንሻ ሰጥተውት ነበር። ስለዚህ ሥራ በዚች ቀን ጲላጦስ ከእርሱ ጋር አልወጣም፣ በእርሱና በአይሁድ መካከል ጸብ እንዳይሆን። ጲላጦስ ሚስቱ ጌታ ኢየሱስን ራሳቸውን ይወዱት ነበርና በጅራፍም ያስገረፈው እንዲሁም ያደረገ አመፀኞችም አይሁድን ደስ አስተኝቶ ወዲያው ያለ ሞት እንዲፈቱት ነበር እንጂ እንደሚሰቅሉት አውቆ ቢሆንስ ጲላጦስ ይሰቅሉት ዘንድ ባልሰጣቸው ነበር። እሱ ሚስቱ ልጆቹ ሆነው ለሞት ባላደረሱት ነበር። ከቶ ፍርዱን ባልፈረዱበት ነበር። ዳግመኛም በሰንበት ማንን እንዳይፈውስ ይህንን ራሱን ጽኑ ያደረገ ሰው አንተ ብትቀጣልን እኛም ፈተን እንለቀዋለን ብለው በሐሰት ለጲላጦስ ነገሩት እንጂ በዚህ ሽንገላቸው ምክንያት ቃላቸው እውነት መስሎት ጲላጦስ ገረፈው። ዳግመኛም በዚህ ሁሉ
ወደ ጥንት ነገራችን እንመለስ። ድንግልም በልጇ ቀኝ ቆማ ነበር። ዮሐንስም ወደ ቤቱ ሊወስዳት ወዶ ወደ እርሷ ቀረብ ብሎ ከእርሷ ጋር ተይዘን ለመናት። እሷ ግን በልቅሶ በጩኸት በፍጹም ሐዘን ሆና ቆመች። ልጇን እንዲህ እያለች ወደ አገር ተመለሰች። ልጄ ሆይ በላይ በሰቀሉህ መስቀል ላይ ስትውል በፍቅር እሰናበታለሁ። ብርሃንን ስለተመላው ምራቃቸው ስለተፉበት ፊት እሰናበታለሁ። በሁለት ወንበዴዎች መካከል ላይ የተሰቀልክ ንጉሥ ሆይ ለመራቆት እጅ እነሳለሁ፣ ሰላምታም አቀርብልሃለሁ። ልጄ ሆይ በጠላቶች እጅ ሳለሁ ለከበረው ልብስ እጅ እነሳለሁ፣ ሰላምታ አቀርባለሁ። ልጄ ሆይ ከራስህ በላይ ለተደፋ የሾህ ዘውድ እጅ እየነሳው ሰላምታ አቀርባለሁ። ይህንን የመሰለ ለቅሶ እያለቀሰች እየጮኸች ወደ ዮሐንስ ቤት አደረሷት። እርሷም ከመጮና ከማልቀስ ዝም አላለችም። ከልቅሷ ከሐዘኗ ብዛት የተነሳ ዓይኖቿ ሽልብት አልሰጡም። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይኑር እስከ ዘላለሙ ድረስ አሜን። ከእናታችን በቅድስት ኪዳነ ምሕረት ረድኤት በረከት ያክለን። ጣዕሟን በአንደበታችን ፍቅሯን በልባችን አውልብን አሳደርብን። ሀገራችንን ሰላም አድርግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ በሰላም እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ ኩስ መዚአከ ይእቲ መንግሥተ ኃይለ በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናከ ወድንግል በሥጋኪ እምነ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረታ ወፍቅር ወልኪ ከመ ይስረይ ለነ ኃጣውኢነ